የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር ማዋሉን ገለጸ። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ባወጣው መግለጫ ላይ አስታውቋል። ቲክቶከር አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን ፌዴራል ፖሊስ ገልጿል። አዶናይ በቅርቡ በተካሄደው በ3ኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ በ4 ዘርፎች ማሸነፉ ይታወቃል። ፌዴራል ፖሊስ በመግለጫው እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውኑና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገው ተግባር ለመከላከል የጀመረው ምርመራ አጠናክሮ እንደሚቀጥል አስታውቋል። ቀደም ሲል የኢትዮጵያ ፌዴራል ፖሊስ በ3ኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎችን ከነግብረ አበሮቻቸው በቁጥጥር ስር አውሎ ምርመራ መጀመሩን ይፋ ማድረጉ ይታወሳል። ቀደም ሲል የተገለጸውም ግለሰቦቹ ወንጌላዊት ገብረ እንድሪያስ በርሄ፣ በረከት ጸጋዬ ጅፋር፣ መቅደም ደረጀ መንግስቱ፣ ግሩም ገዛኸኝ ቀጨኔና ዮሐንስ መኮንን ኃይለማርያም የተባሉ መሆናቸውን ፌዴራል ፖሊስ አመልክቷል። ኢትዮጵያ በዘንድሮ የአውሮፓውያን ዓመት የዓለም አቀፉ የድንበር የለሽ ጋዜጠኞች ቡድን የዓለም የፕሬስ ነጻነት ምዘና በጣም አሳሳቢ ወደ ተባለው ምድብ ገባች። በድርጅቱ የፕሬስ ነጻነት ምዘና ኢትዮጵያ ከመቶ ከተያዘው ነጥብ 36.9 በማግኘት ከ180 ሀገራት 145ኛ ደረጃ ላይ ተቀምጣለች። አገሪቱ ባለፈው ዓመት በፕሬስ ነጻነት ምዘና 141ኛ ደረጃ ተሰጥቷት የነበረ ቢሆንም ከአምናው አንጻር ዘንድሮ በ4 ደረጃዎች ተንሸራታለች። ድርጅቱ ሰሞኑን ባወጣው የዘንድሮ የአውሮፓውያን ዓመት የዓለም አገራት የፕሬስ ምዘና ሪፖርት ኢትዮጵያ ባለፉ ዓመታት በፕሬስ ነጻነት ያስገኘቻቸው እምርታዎች ተቀልብሰዋል ብለዋል። በኦሮሚያ ክልል ምዕራብ ሸዋ ዞን የኤጀርስ ለፎ ወረዳ አቃቤ ሕግ የሆኑት ሽብሩ ጉታ ከትላንት በስቲያ ህዳር 29 በታጣቂዎች ታግተው እንደተወሰዱ የኦሮሚያ ክልል አቃቢያነ ሕግ ማህበር ዛሬ ባሰራጨው መረጃ አስታውቋል። አቃቤ ሕጉ በዕለቱ ከቱሉ ቦሎ ከተማ ወደ ስራ ቦታቸው ጊንጪ ከተማ በተሽከርካሪ በመመለስ ላይ ሳሉ በታጠቁ ኃይሎች ታፍነው መወሰዳቸውን እንዳረጋገጠ ማህበሩ ጠቁሟል። አቃቤ ሕጉ ሽብሩ አይነ ስውር መሆናቸውን የጠቀሰው ማህበሩ በአቃቤ ሕጉ ላይ የተፈጸመው እገታ በሕግም ሆነ በሞራል አስነዋሪና ተቀባይነት የሌለው ድርጊት ነው በማለት ኮንነዋል። አቃቤ ሕጉ ሽብሩን ያገተ አካል በአስቸኳይ እንዲለቃቸው ማህበሩ የጠየቀ ሲሆን ከቅርብ ጊዜያት ወዲህ በክልሉ አቃቢያነ ሕግ ላይ በታጣቂዎች እየተፈጸሙ ያሉ እገታ ድርጊቶች እንዲቆሙም አሳስቧል። ህወሓት የትግራይን ህገ መንግስታዊ ሉዓላዊነት ለማስከበር ተፈናቃዮችን ወደ ቀያቸው ለመመለስና በትግራይ ላይ ለተፈጸሙ ወንጀሎች ተጠያቂነትን ለማስፈን በሙሉ ኃይሉ ለመታገል መወሰኑን አስታወቀ። የህወሓት ማዕከላዊ ኮሚቴ ዛሬ ባወጣው መግለጫው የፕሪቶሪያው የግጭት ማቆም ስምምነት አደጋ ላይ የወደቀው አደራዳሪ አካላትና ዓለም አቀፍ ህብረተሰብ በፌዴራሉ መንግስት ላይ ግፊት ባለማድረጋቸው የተነሳ ነው በማለት ወቅሰዋል። የፓርቲው ማዕከላዊ ኮሚቴ የትግራይ ጸጥታ ኃይል አባላት የኑሮ ሁኔታ ለማሻሻል የሚደረጉ እንቅስቃሴዎች እንዲፋጠኑና የጥቅማ ጥቅም ጥያቄዎች እንዲሟሉ ውሳኔ ማሳለፉንም አስታውቋል። በክልሉ በመልካም አስተዳደር መስክ የሚታየው ሙስና እጅግ የከፋ ደረጃ ላይ ደርሷል ያለው የህወሓት ማዕከላዊ ኮሚቴ ችግሩ በተደራጀ የጅምላ ንቅናቄ እንዲፈታ ስምምነት ላይ መድረሱንም ገልጿል። እግድ ከተጣለባቸው 9 የዶቼ ቬለ ዘጋቢዎች መካከል የሰባቱ ሲነሳ 2 ጋዜጠኞች በዘላቂነት መታገዳቸውን ጣቢያው አስታወቀ። የኢትዮጵያ መገናኛ ብዙሃን ባለስልጣን ኢትዮጵያ ከሚገኙት የዶቼ ቬለ 9 ዘጋቢዎች መካከል በሰባቱ ላይ የጣለውን እገዳ ማንሳቱን ጣቢያው አስታወቀ። ሆኖም ጣቢያው 2 ሰራተኞች በዘላቂነት ከስራ መታገዳቸውን ከኢትዮጵያ መገናኛ ብዙሃን ባለስልጣን መስማቱን ገልጾ እርምጃውን አጥብቆ አውግዟል። አያይዞም የኢትዮጵያ መገናኛ ብዙሃን ባለስልጣን ስህተት አለባቸው ያላቸው ዘገባዎች አሊያም የኢትዮጵያ ሕግን የሚጥሱ የሚላቸውን ማስረጃ እንዲያቀርብ ዶቼ ቬለ በድጋሚ መጠየቁን ከጣቢያው የተገኘው መረጃ ያሳያል። ከተለያዩ የኢትዮጵያ አካባቢዎች ለዶቼ ቬለ የሚዘግቡ ጋዜጠኞች ዘገባ እንዳይሰሩ ጊዜያዊ እገዳ የተጣለባቸው ጥቅምት 13 ነበር። ጣቢያው በወቅቱ በይፋዊ የፌስቡክ ገጹ ላይ ባወጣው መግለጫ የኢትዮጵያ መገናኛ ብዙሃን ባለስልጣን በጻፈው ደብዳቤ ዶቼ ቬለና ወኪሎቹን የኢትዮጵያ ሕግና ደንብን ጥሰዋል፣ ሙያዊ ስነ ምግባርን አያከብሩም በማለት ወቅሷል ሲል ገልጾ ነበር። የዓለም አቀፉ የጋዜጠኞች ፌዴሬሽን ወይም አይኤፍጄ በበኩሉ
ጥቅምት 22 ባወጣው መግለጫ የኢትዮጵያ መገናኛ ብዙኃን ባለስልጣን የዶቼ ቬሌ አማርኛ 9 ጋዜጠኞችን በጊዜያዊነት ማገዱን በጽኑ ማውገዙ ይታወሳል። ውሳኔውን በአስቸኳይ እንዲቀለበስ ጥሪ አቅርቦ ነበር። ፌዴሬሽኑ ይህንን እርምጃ የዶቼ ቬሌን ዘገባ ዝም ለማሰኘትና በተለይም በአማራ ክልል ውስጥ ስላለው ግጭት ኢትዮጵያውያን ገለልተኛ መረጃ እንዳያገኙ ለመገደብ የታሰበ የማስፈራሪያ ድርጊት ነው ሲል በወቅቱ ማስታወቁ አይዘነጋም። ግብጽ በአባይ ወንዝ ላይ የምታራምደው የቀኝ ግዛት ትርክት አክትሟል ሲሉ ሚኒስትሩ አጽንኦት ሰጥተዋል። ግብጽ ሰላምና መረጋጋትን አደጋ ላይ ከሚጥሉ አፍራሽ ንግግሮችና ድርጊቶች መቆጠብ ይገባታል ሲሉ በጠቅላይ ሚኒስትር ጽሕፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ሚኒስትር ቢቂላ ሁሬሳ ተናገሩ። ግብጽ በአባይ ወንዝ ላይ የምታራምደው የቀኝ ግዛት ትርክት አክትሟል ያሉት ሚኒስትሩ በቀኝ ግዛት ዘመን አስተሳሰብ ጥቅምን ማረጋገጥ እንደማይቻል አጽንኦት ሰጥተዋል። ሚኒስትሩ ግብጽ በናይል ወንዝ ላይ እኔ ብቻ የበላይነቱን ልውሰድ የሚል ጊዜው ያለፈበት ትርክት ተቀባይነት እንደሌለው ገልጸው መሰል እሳቤዎች ከሀገር ባለፈ ቀጠናዊ መረጋጋትን ስጋት ውስጥ የሚከቱ መሆናቸውን አስረድተዋል። አክለውም ከሰሞኑ የግብጽ የውጭ ጉዳይ ሚኒስትር መሐመድ አብዱላቲ ታላቁ የህዳሴ ግድብን በተመለከተ የሰጡትን አስተያየት በጽኑ ያወገዙት ቢቂላ ሁሬሳ የአብዱላቲ ንግግር የዘመኑን እውነታ የማይመጥን የቀኝ ግዛት እሳቤ ሲሉ ገልጸውታል። በተጨማሪም ግብጽ ኢትዮጵያ እንዳትረጋጋ ተላላኪ ቡድኖችን በመመልመልና በማሰማራት እየደገፈች መሆኑን ገልጸው ይህን አካሄድ ኃላፊነት የጎደለውና ጠባጫሪ ድርጊት ነው ሲሉ ኮንነዋል። የስዊድን መንግስት በአገሩ ለምትገኘው የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚሰጠውን $85,000 ገደማ ዓመታዊ ድጎማ አገደ። የአገሪቱ መንግስት ድጎማውን ያገደው የደህንነት መስሪያ ቤቱ ቤተክርስቲያኗ የኤርትራ መንግስትን በመወከል ወይም በመተባበር ስዊድን የሚገኙ ኤርትራውያንን መሰረታዊ ነጻነት የሚጥስበት ስጋት አለ በማለት ባቀረበው ሪፖርት ላይ ተመስርቶ መሆኑን የአገሪቱ የዜና ምንጮች ዘግበዋል። የደህንነት መስሪያ ቤቱ ድጎማው የኤርትራ መንግስትን በገንዘብ ሊያግዝ እንደሚችል ስጋቱን ገልጿል ተብሏል። የቤተ ክርስቲያኒቱ ተወካይ አብርሃም ተስፋይ ግን ቤተ ክርስቲያኗ ከኤርትራ መንግስት ጋር ምንም ግንኙነት እንደሌላት በመግለጽ ውንጀላውን አስተባብለው አቤቱታ እንደሚያቀርቡ ተናግረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያ በናይል ወንዝ ተፋሰስ በአፍሪካ ቀንድ በቀይ ባህርና በአረቢያን ባህረ ሰላጤ በሚታዩ ክስተቶች ዙሪያ በተለይም በአፍሪካ ቀንድ ሰላምና መረጋጋት ለማስፈን ጉልህ ሚና እንድትጫወት ጠየቁ። ሁለቱም መሪዎች ትላንት በሪያድ ውስጥ ያደረጉት ውይይት ፕሬዝዳንት ኢሳያስ ሳውዲ አረቢያ በተጠቀሱት ቀጠናዊ ጉዳዮች ላይ ካሁን ቀደም ንቁ ሚና እንደሌላት መጠቆማቸውን የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል አስታውቀዋል። ውይይቱ በሁለትዮሽ የኢኮኖሚ ትብብሮች በናይል ወንዝ ተፋሰስ በአፍሪካ ቀንድ በቀይ ባህርና በአረቢያን ባህረ ሰላጤ ባሉ ወቅታዊ ክስተቶች ላይ ያተኮረ ነበር ተብሏል። የሳውዲው አልጋ ወራሽ መሐመድ ቢን ሰልማን በበኩላቸው በእነዚህ ጉዳዮች ዙሪያ ከኤርትራ መንግስት ጋር በሰፊው የሚወያይ ልዑካን ቡድን በቅርቡ ወደ አስመራ እንደሚልኩ ቃል መግባታቸውንም የማነ ጠቅሰዋል። በአሜሪካ ኮንግረስ የሪፐብሊካን ፓርቲ አባሉ ኤርል በዲ ካርተር በኢትዮጵያ ኦርቶዶክስ ቤተክርስቲያንና ሌሎች የሃይማኖት ተከታይ ማህበረሰቦች ላይ ይፈጽማቸዋል ላሉት ከባድ የሰብአዊ መብት ጥሰቶች በኢትዮጵያ መንግስት ላይ አሜሪካ ማዕቀብ እንድትጥል የሚጠይቅ ረቂቅ የውሳኔ ሐሳብ ለሕዝብ እንደራሴዎች ምክር ቤት አቀረቡ። ረቂቅ የውሳኔ ሐሳቡ በሲቪሎች ላይ የሚፈጸሙ ጥቃቶችን ለማስቆምና ባለስልጣናትን ተጠያቂ ለማድረግ የአሜሪካ የውጭ ጉዳይ ሚኒስቴር የተመረጡ ማዕቀቦችን ጨምሮ ሁሉንም ዲፕሎማሲ መሳሪያዎች እንዲጠቀሙ ይጠይቃል። የኦርቶዶክስ ቤተክርስቲያንና የሌሎች የሃይማኖቶች ተከታዮች የጦር ወንጀልና ዘር ማጥፋትን ጨምሮ በርካታ ወንጀሎች እንደተፈጸሙባቸው የሚያሳዩ ሁኔታዎች መኖራቸውን የውሳኔ ሐሳቡ ይገልጻል። አሜሪካ ለሱዳን ፈጥኖ ደራሽ ኃይል ድጋፍ ያደርጋሉ ባለቻቸው 4 ኮሎምቢያውያን ግለሰቦችና 4 ኩባንያዎች ላይ ማዕቀብ ጣለች። ግለሰቦቹና ኩባንያዎቹ ሕፃናትን ጨምሮ ኮሎምቢያውያን ቅጥረኛ ተዋጊዎችን ለሱዳን ፈጥኖ ደራሽ ኃይል በመመልመልና በማሰልጠን የሚሳተፉ ናቸው ተብሏል። ቅጥረኞቹ ካርቱምና ኮርዶፋን ግዛትን ጨምሮ በተለያዩ አውደ ውጊያዎች ለቡድን ተሰልፈው መዋጋታቸውን አሜሪካ ገልጻለች። በማዕቀቡ መሰረት ግለሰቦቹና ኩባንያዎቹ አሜሪካ ውስጥ ወይም በአሜሪካ ዜጋ ቁጥጥር ውስጥ የሚገኝ ማናቸውም ንብረታቸውን ወይም ገንዘባቸውን እንዳያንቀሳቅሱ ጥብቅ እገዳ ተጥሎባቸዋል። አሜሪካ ለሱዳን ተፋላሚ ወገኖች ወታደራዊና የገንዘብ ድጋፍ የሚያደርጉ አገራት ከድርጊታቸው እንዲቆጠቡም ጠይቃለች። ከዋዜማ ነው።